ሰሞኑን እንግዲህ ጠፋ አስሩ ለነበራችሁ በጌታ ሰዎች ቱርክ ሄጄ ነበረ። ያው ፊቴን አይታችሁ መገመት ትችላላችሁና በዚህ አጋጣሚ የቱርክ ዶክተሮችን በጣም ማመስገን እፈልጋለሁ። ዳኒ ሮስት ተመልሷል። በአዳዲስ የሮስት ስራዎች እመጣለሁ። አሪፍ ጊዜ ነበር ቱርክ ላይ ያሳረፍኩት። ቴንኪው። ዳኒ ሮስትን ደግሞ ሮስት ያደረጋችሁ ሰዎች ከዚህ ሳምንት ጀምሮ የይቅርታ ቪዲዮ እየሰራችሁ ይቅርታ የማትሉ ከሆነ ፈዋሹ ያናቤል ሁላችሁም ማለት ነው አንድ በአንድ እመጣላችኋለሁ። በሮብ ቀን ሬስቶራንት ገብተህ ጥብሳለህ ስትል ቢኖርስ ምን ልትሆን ከሚል ህዝብ መሀል እየኖርክ እንደዚህ አይነት ይሄን ያህል ሆርሞን ቼንጅ ማሳየት እኛን መናቅ ይሄ ከባድ ማስጠላትህ ማስቀየምህ ጌዎቹ ራሱ ቢያይ ስትሬት ይሆናሉ። በጣም ነው የምትሰቀጥጥ። ብቻ በተፈጥሮ ቢሆን በፍላጎት እንደዚህ ሆንከው ፈርሰ መገንባት አለብህ። እንደ አዲስ ነው መታነጽ ያለብህ። አለበለዚያ ከባድ ነው። አሁን ታናናሾቼ ይሄንን ያንተን ቪዲዮ አይተው ምናምን ተባብሰው ወሬው ተለኳክሰው ምናምን እንዳንተ አይነት አክት ቢያሳዩኝ እነሱን አይደል አንተን ነው መጥቼ ለቆጥህን ስቤት አፋን ምጥም። አይሆንም እንደዚህ አይነት አካሄድ። እና ሌላው ደግሞ የሚገርመኝ ላይቭ ሲገባ ምናምን ቁጭ ብላችሁ ተዘብዘፋችሁ የምታዩት ቪዲዮ ሲለቅ ላይክ የሚገርመኝ ነገር ማለት ነው። ስማ የእንደነዚህ አይነት ሰዎችን ቪዲዮ ላይክ የሚያደርጉና ይሄ ሬስት ኢን ፒስ ምናምን ተብሎ ቪዲዮ ሲለቀቅ ላይክ የሚያደርጉት ምናችሁን ነው የሚያማጁ? ለምንድን ነው ላይኩ? እንኳን ሞትክ ምን አይነት ዲስኦርደር ነው ያለባችሁ? ታዩት ብሶባችሁ እንደዚህ ልጅ ለመታከም እኛ ጋር ከመምጣታችሁ በፊት ታከሙት። እምናደርገውን እያስተዋልን ሃይ